በገንዘብ ብዛት ብቻ ይመስለናል። ነገር ግን ጆን ሲ ማክስዌል በታዋቂው ዘ 21 ሎ ኦፍ ሊደርሺፕ መጽሐፉ ላይ የመጀመሪያውና ትልቁ ሕግ ያስተምረናል። እሱም ዘ ሎ ኦፍ ዘ ሊድ የጣሪያውን ሕግ ይባላል። ዛሬ ይህ ሕግ እንዴት ሕይወትህን እንደሚቀይረው እናያለን። የጣሪያውን ሕግ የሚለው አንድ ነገር ነው። የመሪነት ችሎታ የውጤታማነትን ጣሪያ ነው። እስኪ በደንብ እናስበው። አንድ ሰው በሥራው ላይ 100% ጎበዝ ሊሆን ይችላል። ነገር ግን መሪነቱ ላይ 0 ከሆነ ውጤቱ ሁልጊዜ 0 ነው። መሪነትህ ከ1 እስከ 10 ባለው መስፈርት እንለካው። መሪነትህ 4 ቁጥር ላይ ከሆነ ቢዝነስ፣ ሥራ ወይም ቡድንህ በምን ተአምር ከ3 ቁጥር በላይ ሊያድግ አይችልም።